One of the modal verbs ዛሬ የምናየው is will. will ምንድነው? It's a modal verb ነው። modal verb ምንድነው? They are helping verb ናቸው። እንደገና በአማርኛው ደግሞ ረዳት ግስ የምንላቸው ናቸው። ዛሬ እንግዲህ will የሚለው modal verb እንዴት እንደምንጠቀም እና የምንጠቀመው ፍቃደኝነትን ለመግለጽ ወይም ደግሞ አረፍተ ነገሩ ፍቃደኝነትን ገልጿል ወይ ብለን ለመረዳት የምንፈልግ ከሆነ will የሚል modal verb በአረፍተ ነገር ውስጥ እናገኛለን። ዛሬ more focus የምናደርገው willingness-ን ወይ ፍቃደኝነትን ይሁን እንጂ willን ለfuture ለማንኛውም future ነገርን ለማውራት ወይ ወደፊት ያለን ነገር ለማውራት willን እንጠቀማለን። እንደገና ደግሞ promise ለማድረግ ለምሳሌ I will always love you, I will always love my family. promise የሆነን ነገር ሁሉ ጊዜ ቤተሰቦቼን እወዳለሁ የሚለውን ነገር promise የሆነውን ነገር ለመግለጽ willን በአረፍተ ነገር ውስጥ እያስገባን እንጠቀማለን ማለት ነው። በተለያየ መንገድ willን እየተጠቀምን አረፍተ ነገሮችን መስራት እንችላለን። for future action, for offer, for request, all እነኚህ main የሆኑ willን የምንጠቀምባቸው አረፍተ ነገሮች ሊሆኑ ይችላሉ። ዛሬ ግን willingness አሁን ለምሳሌ አንድ ነገር ፍቃደኝነትን ለመግለጽ እንዴት አድርገን ነው ራሳችንን መግለጽ ያለብን ወይም ደግሞ አረፍተ ነገሩ ገልጾ ሲናየው ወይ ሰው ሲናገር ሲገልጹ እንዴት ነው ልንረዳቸው የሚለውን የምንችለው ይሄንን modal verb በመጠቀም so let's see willingness-ን ወይ ፍቃደኝነትን ለመግለጽ የምንጠቀምበት one of the modal verb helping verb ነው። ለምሳሌ I will help you ልረዳሽ ፍቃደኛ ነኝ። በኔጌቲቭ ፎርም ኦፍ ሴንቴንስ ደግሞ she won't help us እሷ ለመርዳት ፍቃደኛ አይደለችም። she won't help you በኔጌቲቭ ፎርም ኦፍ willን እንዴት አድርገን ፍቃደኝነትን እንዴት አድርገን በሴንቴንስ ውስጥ መጠቀም እንዳለብን ያስረዳናል ማለት ነው። ይሄ ሁለተኛው ሴንቴንስ። እንደገና ደግሞ ሌላኛው ደግሞ question ማድረግ ከፈለገን ወይም ደግሞ are you willing to learn English እንግሊዘኛ ለመማር ፍቃደኛ ነሽ እያልን ለመናገር የምንፈልግ ከሆነ በዚህ መልኩ አወራራችንን አነጋገራችንን እናስተካክላለን ማለት ነው።